አክባሪህን በክብር ያዝ። በፍቅር አብረውን ያሉትን ሰዎች ፈቅደንና መርጠን ቦታ ከሰጠናቸው በኋላ ዋጋቸው አይቅለልብን። የምንወደውን ሰው ከማንም ጋር አናወዳድር፣ አናነጻጽር። ስለምንጠቀመው ቃል አብዝተን እንጠንቀቅ። ሲወዱን ሲንሰፈሰፉልን መሄጃ ስለሌላቸው ወይ ፈላጊ ስላጡ ሳይሆን ከልብ ስለሚወዱንና ለእኛ ልዩ ቦታ ስለሰጡን ነው። ወንድሜ በተለይ አለውልኝ የምትልህን ሴት አትክፋ። ዛሬ ላይ ስሜት ገዝቶ ብዙ ልታማርር ትችላለህ። በሰዎች ልብና ገላ ላይ መቀለዱ ጥቅም የሰጠ ሊመስልህ ይችላል። ነገር ግን ከሆነ ጊዜ በኋላ ሁሉም ነገር ያስጠላሃል፣ ይደክመሃል፣ ይሰለችሃል። በመጨረሻም በጸጸት አለንጋ ትገረፋለህ። ወደድክም ጠላ ዞሮ ዞሮ አብረሃት መኖር የምትችለው ከአንዲት ሴት ጋር ብቻ እንደሆነ ሲገባ መመለስ የማትችለው ያባከንከው ጊዜህን ያችን ያጣሃትን ከልቧ ታከብርና ታፈቅር የነበረችዋን እንቋን ሴት ተው ተመለስ። አብረን ሰው እንሁን፣ ልኖርልኝ ያለችህን በሕይወቷ ትልቅ ቦታና ዋጋ የሰጠችን ያችን ሴት መልሳ አታገኛትም። የህሊና ጸጸት ነው የሚሆንብህ። ስለዚህ ስሜትህን ገዝተህ አሁኑን ቆም ብለህ በማሰብ ለልብ ታመን። ላከበረ ቦታ ስጥ። ያከበረህን አክብረ ያዝ። ለፍቅር ቅድሚያ ስጥ። አንዳንዴ ከልብ ስንፈልጋቸውና በጣም እንደምንወዳቸው ሲረዱ አንዳንድ ሰዎች ዋጋችንን ያሳንሱታል። አያያዛችንን እናሳምር። በጣም ታጋይ ሰው ከሄደ አይመለስም። ድጋሜ እንደነሱ አይነት ሰው አናገኝም። እመኑኝ፣ አንዳንድ ሰዎች ድጋሜ ብንወለድ ራሱ መልሰን የማናገኛቸው ቦታ ሰጥተን አክብረን ያልያዝናቸው ንቁ ሰዎች ከጎናችን አሉ። እንኳን አፍቃሪያችንን ማንንም በሰውነቱ እናክብር። ያፈቀርነውን አክብረን እንውደድ። አፍቃሪያችን መከበሪያው እንሁንለት፣ ሞገሳቸው እንሁን እንጂ ዝም ብለን ስለወደዱን ብቻ የትም አይሄዱም፣ ምንም አያመጡም ብለን እንደፈለግን ዥዋዥዌ እየተጫወትን አብረን እንቀጥላለን ካለን እመኑኝ የዘላለም ጸጸትን የሚሆንብን። ሁሉም ሰው መልካም ነገር ይወዳል። ሁላችንም የሚገባን መልካም ነገር ብቻ ነው። መልካም ዘሮች ነንና መልካም ነገር ይገባናል። እኛን እንዳይደረግብን የማንፈልገውን ነገር ለማንም አናድርግ። ቆም ብለን እናስብ። በተለይ ሴት ልጅ ከልቡ የሚሰማትን እንቅስቃሴዋን አይቶ ፍላጎቷና ስሜቷን የሚረዳትን በድካሟ ይዞሽ የሚላትንና ብርታት የሚሆናትን ጥረቷን የሚያደንቅላትንና የሚደግፋትን ለእርሱ ንቁ እንደሆነችና ከማንም ጋር የማያወዳድራትን ወንድ ትወዳለች። አንድ አስተማሪ ገጠመኝ ላካፍላችሁ። አንዲት ሴት በጣም ደክማ ዝላ ለእጮኛዋ እንዲህ ትለዋለች፣ የኔ ውድ ዛሬ በጣም ብዙ ስራ ነው የሰራሁት። በጣም ደክሞኛል። አቅም እስካጣ ድረስ ነው የዛልኩት ትለዋለች። እሱም መለስ አድርጎ ስንት ሴቶች አሉ መሰለሽ 24 ሰዓት ቆመው የሚሰሩ? እነሱን ብታይ ምን ልትይ ነው? አንቺ ብቻ አይደለሽም፣ ሁሉም ሰው ይሰራል ብሎ ድካሟን አቀለለባት። ብላ ደነገጠች። በዚያ ሰዓት እርሷ የምትፈልገው አይዞሽ የኔ ጠንካራ፣ አንቺ እኮ ጎበዝ ነሽ፣ እንዳንቺ እኮ ጀግና የለም፣ አንቺ እኮ የኔ ጠንካራ ሴት ነሽ፣ የአንቺን ያክል እኮ የሚሰራ የለም የኔ ብርቱ ወዘተ እያለ እንዲያበረታታት አይዞሽ ብሎ ድካሟን እንዲያስረሳት ነበር የምትጠብቀው። ነገር ግን ድካሟን አሳንሶ ከእሷ በላይ የሚሰሩትም ደከመን አላሉ በሚል ቅስም ሰባሪ ቃል ተናገራት። የምርም ከፋትና በአይምሮዋ በቃ ነገ ቢያመኝ ምንም አንቺ ብቻ ነሽ እንዴ ያመመሽ? ስንቱ ይታመም የለ እንዴ? ምን ታካብጃለሽ? ነገ አርግዤ በህመም ብሰቃይ አንቺ ብቻ አይደለሽም እርጉዝ እንደሚለኝ አልጠራጠርም ብላ በማሰብ ውስጧን በጣም ከፋት፣ በጣምም ደበራት። አያችሁ፣ የሚወዱትን ሰው መልካም ቃል በሚወዱት ሰው ልብ ውስጥ ምን ጊዜም ታማኝ ነው። የምንወዳቸው ሰዎች የሚናገሩት ነገር ሁሉ በልባችን ቦታ አለውና ተቀባይነት አለው። ምንም ነገር ቢናገሩ እውነት ነው ብለን ስለምናምን ከልባችን እንቀበለዋለን። የምንወደው ሰው አንደበት በፍቅር ስለምንሰማው አበርቺም ሆነ ኃይልም ነውና የምትወዱትን ሰው መልካም ቃል ከአንደበታችሁ አይጥፋ። በዚያው ልክ ደግሞ የሚወዱትን ሰው መጥፎ ቃል ልብ ሰባሪ ነው፣ አድካሚ ነው። በቃ እኔ እንዲህ ነኝ፣ እኔ አይገባኝም ወዘተ እያለን መጥፎ ስሜቶችን እሱ ካለኝ ወይም እሷ ካለችኝ ነኝ ማለት ነው ብለን እንጠቀመዋለን። ምክንያቱም
የሚወዱንና የምንወደውን ሰው የሚናገረውን ቃል ስለምናምንና ቦታ ሰጥተን ከልብ ስለምንቀበለው ነው። ስለዚህ ለሚያፈቅራችሁና ለምታፈቅሩት ሰው ስለምትጠቀሙት ቃል ተጠንቀቁለት። ከሚወዱት ሰው የሚወጣው እያንዳንዱ ቃል ለሰሚው ሰው ትልቅ ኃይል አለውና ያስቃል፣ ያስደስታል፣ ያደክማል፣ ያጽናናል፣ ብሎም ልብንና ቅስምን ይሰብራል። የምንወደውን ሰው ከማንም ጋር አናወዳደር፣ አናነጻጽር። ሁሉም ሰው ይማርበት ዘንድ ሼር በማድረግ ተባበሩኝ። ስላዳመጣችሁኝ አመሰግናለሁ።